ነቀፌታ የሌለበት ጸሎት መጸለይ። ነቀፌታ የሌለበት ጸሎት ስትል ነቀፌታ ያለበት ጸሎት አለ ወይ የሚል ጥያቄ አይጭራል አይጭርም? ነቀፌታ ያለበት ጸሎት ምን አይነት ነው የሚል ሐሳብ ያመጣል። ነቀፌታ ያለበት ጸሎት ከእግዚአብሔር ቃል ጋር የሚጋጭ ጸሎት ሁሉ ምን ያለበት ነው? ነቀፌታ ያለበት ጸሎት ነው። ከቃሉ የሚጋጭ ቃሉ የማይለውን ነገር የሚል ጸሎት ሁሉ ነቀፌታ ያለበት ጸሎት ነው። ለምሳሌ እግዚአብሔር ቃል እንደ ልብህ ምን ይበልህ ይላል? ይስጥህ ይላል። እንደ ልብህ ይስጥህ ማለት ሁለት ሚስት ይስጥህ አይደለም። ስለዚህ እንደ ልብህ ይስጥህ ስለተባለ ብቻ የልባችንን ምኞት ሰይጣንም ወደ አእምሯችን የሚያመጣው ነገር ሁሉ ይስጥህ ማለት ግን አይደለም። ለዚህ ነው ከእግዚአብሔር ቃል ጋር የሚጋጭ ጸሎት ነቀፌታ ያለበት ጸሎት ነው ብለን የምንለው። ቃሉ የማይለውን ነገር እግዚአብሔር አይሰማም። ስለዚህ አንዱ ልንጠነቀቅ የሚገባው እሱ ነው። ሁለተኛ ጸሎትን ወደ ጎን መጸለይ፣ ነቀፌታ ያለበት ጸሎት። ጸሎትን ወዴት መጸለይ ብያለሁ? ወደ ጎን ይጸለያል፣ አንዳንዴ አይጸለይም አለ አይደል? ለምሳሌ በጸሎት ውስጥ አሽሙር አለ የለም? በጸሎት ውስጥ ኢንፎርሜሽን ማቀበል አለ የለም? በጸሎት ውስጥ ልክ መናገር አለ የለም? በጸሎት ውስጥ ለመሪዎች መልእክት ማስተላለፍ አለ የለም? ጸሎት ወዴት ነው የሚጸለየው? ወደ ላይ። ጸሎት ወደ ላይ ነው እንጂ ጸሎት ወዴት አይጸለይም? ወደ ጎን አይጸለይም። አንዱ ትልቁ ችግራችን ሰው ያልሰማውን ነገር እንኳን የምናሰማበት መድረክ ምን ሆኗል? አሁን ጸሎት ነው። አንዳንድ ጊዜ መሪዎች መቼ ጸልያሉ ለማለት እኮ እንጸልያለን። ለምን አትጸልዩም ብለን ሄደን አንጠይቃቸውም። መሪዎች መቼ ጸልያሉ? እኛ ነን እንጂ የምንጸልዩ ብለን እሱን እንጸልያለን። በሌላ ነገር ምንድን ነው መሪዎች ከጸሎት ምን ብለዋል? ወደ ጎን ጸሎት አይጸለይም። ጸሎት ወዴት ብቻ ነው የሚጸለየው? ወደ ላይ ብቻ። የጸሎት ወደ ላይ የሚጸልይ ሰው ቋንቋ አይመርጥም። የእግዚአብሔር መንፈስ የተናገረው ነው የሚጸልይ። ጸሎት ሴንቴንስ ኮንስትራክሽን አይደለም። አሳምሮ ቋንቋን ገጣጥሞ መጸለይ አይደለም ጸሎት። ጸሎት ልብን መማረግ ነው፣ ማፍሰስ ነው፣ ለእግዚአብሔር እውነትን መናገር ነው። አንድ የድሬዳዋ ሰው እንደዚህ ብሎ ጸልየዋል። እዚህ ያለ ለካስ የድሬዳዋ ሰው እና አንድ የድሬዳዋ ሰው እንዲህ ምን ብሎ ጸለየ? ጌታ አንተ ለኔ ሙሸበኬ ነህ፣ ጌታ አንተ ለኔ መለወያይ ነህ፣ ጌታ አንተ ለኔ ምንድነው አንድ ደግሞ አለ አይደለ? አለዋቴ ነህ። ይሄ ጸሎት ከምን የወጣ ጸሎት ነው? ከውስጥ የወጣ ጸሎት ነው። ያስቃል ግን አይደል? መለወያይ ነህ፣ ሙሸበኬ ነህ፣ አለዋቴ ነህ ማለት ያስቃል፣ ግን ለሱ ጣፋጩ ነው። ልቡን ምን እያደረገ ነው ያለው? እሱ እያፈሰሰ ነው ያለው። ጸሎት ወደ እግዚአብሔር ቋንቋ አይመረጥለትም። ልብን በምን ማፍሰስ ነው? በእውነተኛ ማፍሰስ ነው። ጸሎት ወዴት አይጸለይም? ወደ ጎን አይጸለይም። ግን በጸሎት እንቧቀሳለን አንቧቀስም? አሁን በደንብ ነው የምንደባደበው። በጸሎት በደንብ ነው የምንደባደበው። ስለዚህ ይሄ ነቀፌታ ያለበት ምንድን ነው? ጸሎት ነው ማለት ነው። ሌላው በሰዎች ላይ ክፉ እንዲመጣ መጸለይ። ይሄ በጣም እየተካንበት ያለ ጉዳይ ነው። አሁን ሟርት የሚመስሉ ጸሎቶች አሉ የሉም? ንቀለው ስበረው አይነት ጸሎቶች አሉ የሉም? አዲስ ኪዳን ላይ ያልተፈቀደ ጸሎት ይሄ ነው። ብሉይ ኪዳን ላይ መላጣ ብለው የሰደቡትንም መሬት ተከፍታቱ ዋጣቸው ተብሏል አይደል? አዲስ ኪዳን ላይ ግን ምን አይነት መንፈስ እንደሆነላችሁ አታውቁም፣ እሳት ከሰማይ ወርዳ ትብላቸው እንበልን ሲሉ ምን አይነት መንፈስ እንደሆነላችሁ አታውቁም። ይሄ መንፈስ ከክፉ ነው እንጂ በፍጹም ሰዎች ላይ ክፉ እንዲመጣ ሰው ባሪያ ሥላሴ የተፈጠረ ምንም አይነት ሰው ይሁን እግዚአብሔር በራሱ ጊዜ የሚሰራው ነገር ሊኖር ይችላል። በእኔ ጸሎት የምነቅለው ሰው የለም። የምነቅለው መንፈስ ግን አለ።
ስለዚህ ጸሎታችን ውስጥ በመንፈሳዊ ውጊያውም ውስጥ አያልነሽንና አያልነሽ ላይ የሚሰራውን ጠቋር መለየት ያስፈልጋል። ከጠቋር ጋር ምን የለንም፣ አያልነሽ ግን ለክርስቶስ ታስፈልገዋል። እኛ ግን አንዳንድ ጊዜ አያልነሽን ጭምር ነው ምን የምናደርገው። አንዳንድ ጊዜ ስጸልይ ነበር አያልነሽ ሞተች ብለን የምስጋና ፕሮግራም እናደርግበታለን። እግዚአብሔር የሚሰራው ስራ ሊኖረው ይችላል። እሱን አናውቅም። እሱ ሉዓላዊ አምላክ ነው። እንደውም ሰው ካለፈማ የእንባ ምክንያት ነው እንጂ የምስጋና ምክንያት ሊሆነን በፍጹም አይገባም፣ ትክክልም አይደለም። ስለዚህ አሁን ሟርት የሚመስሉ ጸሎቶች አሉ የሉም? በነገራችን ላይ ሟርት የሚመስሉ ጸሎቶች መኖር ብቻ ሳይሆን እየተሰበሰቡ ወገኖች በወገኖች ላይ ያማርታሉ። ሌላውን ነገር ልተውና እኔ በእኔ ላይ የሆነውን ነገር እንገራችሁ። ከ8 ዓመት አካባቢ የሆነው ነው። አንድ የጸሎት ዘመቻ አድርገን ነበር። ይሄ የጸሎት ዘመቻ ምንድን ነበረ? በሐሰተኛ ነቢያት ላይ፣ በሐሰተኛ አስተማሪዎች ላይ እና በሚዲያ ላይ መጸለይ ነበረብን እና እኛ በእኛ አገልግሎት ውስጥ ጸሎት ብቻ አይደለም፣ በምንጸልይበት ጉዳይ ላይ ጥናት እናጠናለን። ማለት ጥናት በደንብ ነው የሚጠናው። ብዙ የጥናታዊ ጽሑፍ አለን። በቅርቡ ሳሳያቸው ነበር ለወገኖች መጥተው ሲጎበኙን እና በብዙ ጉዳይ ላይ እንዲገባን ስለምንፈልግ ፔፐር ይዘጋጃል። በዛ ጉዳይ ላይ ባለሙያ ፔፐር እንዲያቀርብልን፣ ለምሳሌ የትምህርት ስርዓት ተበላሸ ከተባለ ምንድን ነው እንዲበላሽ ያደረገው የሚል ጥናት ይቀርብና ሶት አናሊሲሱ ይሰራና በዛ ጉዳይ ነው የምንጸልየው። ገብቶን ነው መጸለይ የምንፈልገው እና ጥናት ይቀርብ ነበር። ዶክተር ማሙሻ ፈንታ በዚህ በሐሰት አስተማሪ ላይ ጥናት ፔፐር አቀረበ። እንዳሻው ነጋሽ የሚባል ምናልባት ታውቁት ይሆናል። የማስተርሱን ፔፐር ራሱ የሰራው በሐሰት ነቢያት ላይ ነው። የሐሰት ነቢያትንና እውነተኛ ነቢያትን በምን እንለያቸው በሚል ነው የሰራው። እሱ ጥናት ቀረበ። በሚዲያ ላይ ሚዲያ አንዱ የስህተት ትምህርት ቤታችን ድረስ የሚገባበት ነው። ምክንያቱም ማንም ፓስተር አይቆጣጠረን። ምን አይነት ቻላኑን ምን እናደርጋለን? እንቀያይራለን። ስህተት ትምህርት ምን እናደርጋለን? እንጋታለን። እሱን ነው ቸርች ውስጥ አፕላይ የምናደርገው እና በሱ ጉዳይ ላይ የጥናት ቀርቦ ቄስ ገለታ ሱሜሶ በሚዲያ ላይ ፔፐር ቀርቦ ለ13 ቀን ገርጂ ሙሉ ወንጌል እንጸልይ ነበር እና ይሄንን ጉዳይ እንቅስቃሴ ማድረግ ከጀመርኩበት ጊዜ ጀምሮ በዚህ በሐሰት ነቢያት አካባቢ ያሉ ሰዎች ይሄ ሰው እየተነሳ ነው። በአጋጣሚ ደግሞ አንዳንዶች ፕሮግራማችን ፌስቡክ ላይ ለጥፈውት ነበር። ብቻ በተለያየ መንገድ ገርጂ ሙሉ ወንጌል ለ13 ቀን በሐሰተኛ ነቢያት፣ በሐሰተኛ አስተማሪዎችና በሐሰተኛ በሚዲያ ላይ ጸሎት ተከፍቷል ተብሎ ሲባል አንዳንዶቹ በእኔ ጉዳይ ላይ ማማዋራት ጀመሩ እና ተጀመረ ፕሮግራሙ። እንዳሻው ነጋሽ ፔፐር እንደነገለቂ ቢያቀርብ እንደ ዛሬ አንድ ባለጸጋ ትልቅ አበባ ቢሮዬ ይዞ መጣ እና ቢሮዬ ጸሐፌ አሁን ባለፈው እሑድ አገባች እና እሷ በጣም ትልቅ አበባ ነው። እኛ ደግሞ ለ13 ቀን ያለው ነው የት ነው? ቸርች ነው እና ሳሚ ትልቅ አበባ እና ፖስት ካርድ ቢሮ መጥቷል። እዚህ ከሚበላሽ 13 ቀን እናንተ እዚህ ስላልሆናችሁ ስታልፍናና አበባውን ውሰደው አለችኝና ወደ ቢሮ ሄድኩና እንዲህ አይነት አበባ መጥቶልኝም አላቅም። የመኪናዬን ኋላ ወንበር በሩን የዘጋሁት አበባውን ሰብሰብ አድርገን ነው። በጣም ትልቅ አበባ ነው። ይሄ ቤተ መንግስት ምናምን አካባቢ የሚደረግ ማለት ነው። ትልቅ አበባ ነው። ፖስት ካርድ አለበት። ያመጣውን ሰው በጣም ትልቅ ባለጸጋ ነው፣ አውቀዋለሁ። እና ቤቴ ይዤ ሄድኩና ቤቴ ልጆቼ ራሱ በጣም ደነቃቸው። ትልቅ አበባ ነው። ምንድን ነው? ካርዱን አየነው። ሌሊት ልሞት ታፍኜ፣ አስማቲክ አይደለሁም፣ ጤናማ ነኝ። ሌሊት ታፍኜ ልሞት። ባለቤቴ መስኮት ከፋፍታ ምን ብላ፣ ሳሎን ነው ያለው አበባው፣ መኝታ ቤት ውስጥ ነው ያለሁት፣ ግን ልሞት ታፍኜ። አልገባንም። እንዲሁ አደርኩ። ጠዋት ግን አገልግሎት ስለነበረኝ ተነስቼ ሄድኩና ባለቤቴን ስራ ድርሼ ወደ ገርጂ ሙሉ ወንጌል
ልገባ ጠባብ ቦታ ነች። ከፊት ለፊቴ አንድ መኪና ገብታ ቪትስ ነች። ቦታ አስጠግተሽ አስቀምጠ ዘበኞች ለሁሉም ሰው እንዲበቃ ጠጋ ጠጋ ብለው ያሳያሉና አንድ 10 ደቂቃ ጠበቅኩኝ። ከኋላ ደግሞ ሌላ መኪና መጥቷል። ከዛ ላይ ማቆም አልቻለችም። ለምን አረዳትም አልኩና እሷን ለመርዳት ልርዳሽ ብዬ አልኳት። እርዳኛ አለችና ወረደች። ልረዳት ስል ትንሽ ወንበሩ ምናምን እንትን አለኝ። ቪትስም ነች ጥብብ ብላኝ ነበረ እና መኪናዋ ፍንጥር አለችና እያሳየኝ የነበረውን ዘበኛ ገፍተር አደረኩት። ማለት መኪና የምታሽከረክሩ ታውቃላችሁ፣ በመነሻ ላይ ይህን ያክል ፍጥነት የላችሁም ሰው ልትጎዱ የምችሉ። ብቻ ወደቀ እና ትንሽ እግሩ ተጎዳ። ኮሪያ ሆስፒታል ወሰድኩት። ኮሪያ ሆስፒታል ምንም ችግር የለም፣ ትንሽ ስንጥቅ ነገር ነው ያለው፣ ሌላ ቦታ ትወስዳለህ ወይስ እኛ ጋር ይታከም? ኧረ እዚሁ ይታከምልኛል። እና ሐኪሙ በሳምንት 2 ቀን ነው የሚመጣው የአጥንት ስፔሻሊስቱ። እና 3 ቀን ሳይመጣ ቀረ። መቅኒው ፈሰሰ። መቅኒው በደሙ ተጓጓዘና ሳምባውን ዘጋ። ከዛ እየተባባሰ ሄደ። በጣም ትንሽ ነገር እንግዲህ አስቡ። ምንም መንገድ ላይ አውራ ጎዳና ላይ የተገጨ ሰው አይደለም፣ ትንሽ ገፍተር ያረኩት ሰውዬ ማለት ነው። ከዛ በሱ ምክንያት ብዙ ነገሮች ውስጥ ገባን። 5 ወር ምናምን አሳከምን። በጣም እየተባባሰ ሄደ። ብዙ ነገር ሆነ። መጨረሻ ላይ እኔም እስከ መታሰር ደረስኩ እና እኔ ታስሬ ፓስተር አመሉ ሊጠይቀኝ መጥቶ ጠይቆኝ ሲመለስ መንገድ ላይ አንዲት እህት ያገኛል እና ከየት ነው የምትመጣው? ሳሚን ልጠይቅ ሄጄ ሳሙኤል ሰው ተጋጅቶበት እስር ቤት ነው ምናምን ብሎ አላት እና ደነገጠች አለ። ብቻ ሌላ ጊዜ ከተፈታው በኋላ ቢሮ የመጣች እና ያቺ እህት እግሬ ላይ ወድቃ ይቅር ካላልከኝ አልነሳም። ያችን ሴትዮ አውቃታለሁ። ስቴዲየም ዙሪያ ቆዳ ሌዘር ቤቶች ምናምን አሉ እና ሌዘር ቤት አላት። ምን አይነት ነገር ታደርጋለች? በየአመቱ ጳጉሜ ወር ላይ ዋለት ለሴቶችም ለወንዶችም ታሰራና የኪስ ብር የምናስቀምጥበት ዋለት አለ አይደል? ባለ 100 ብር፣ ባለ 50 ብር፣ ባለ 10 ብር፣ ባለ 5 ብር አዳዲስ ብር ታደርግና አገልጋዮችን ትባርካለች። አመታችሁ ኪሳችሁ ሙሉ ይሁን ብላ አገልጋዮችን ትባርካለች። ፖዚቲቭ ነገር ነው አይደል? እኔም 1-2 ጊዜ ሰጥታኛለች። ጥሩ ፖዚቲቭ ነገር ስለሆነ አበረታቻ ታውቃለሁ። ጸልያ ነው ይሄን ነገር የምታደርገው፣ ጥሩ ነገር ነው። እና ከተወሰነ ጊዜ በኋላ ግን ጠፍታብናለች። 10 ዓመት አይቻት አላውቅም። እነዚህ ሐሰት ነቢያቶች አካባቢ ጠልፈዋት ወስደዋታል እና እዛ እንደ ዲያቆንም ሆናለች። ያው ገንዘብ ያላቸው ሰዎች በሐሰተኛ ነቢያቶች አይጠፉም እና ሆናለች እና ያ የቸርቹን ስም አልነግራችሁም። ያ ሰው ይሰበስብና አገልጋዮችን በሙሉ ሳሙኤል በነቢያት ላይ ተነስቷል ብሎ ይረግሙኛል። ወንበር አስቀምጠው ክብ ተያይዘው እጅ ለእጅ ተያይዘው ይረግሙኛል። እና እቺ እህት ደግሞ እኔን ምን ታደርጋለች? ታውቃለች። በእርግማኑ መስማማት ስላልፈለገች እጇን ታወጣና ቁጭ ትላለች። አልተስማማችም። ከትንሽ ቀናት በኋላ ሳሙኤል ታሰረ የሚለውን ነገር ስትሰማ ያ እርግማን ነው እኔም አለሁበት የሚል ግልቲ ውስጥ ገብታለች እና መታ ይቅርታ ጠየቀችኝ። ምንድነው ልረዳ ይቅርልሻለሁ፣ ግን ምን እንዳረግሽኝ ልረዳ ብዬ ስላት ይሄን ታሪክ ነገረች። ከዛ በኋላ ምን እንደተማርኩ ታውቃላችሁ? መርገም የሚነሳው ከሲኒና ከጀበና ላይ ብቻ አይደለም፣ ከመስጊድ ብቻ አይደለም፣ ከገዳም ብቻ ከኛ ሰዎችም የሚነሳ ምን አለ? በጸሎት አገልግሎት ውስጥ ብዙ የለመድነው ነገር ስለሆነ የጠላትን ግን ከኛ መሰዊያ። ስለዚህ እኛ ቤት ውስጥ ምን አለ? በሰዎች ላይ ክፉ እንዲመጣ መጸለይ አለ። አሁን ከገዳም ብቻ አይደለም ይሄ ነገር ያለው፣ ከጠንቋይ ሰፈር ብቻ አይደለም ይሄ ነገር ያለው፣ እኛ ቤት ውስጥ አለ። ግን ጌታ ያለው ምንድን ነው?
ምን አይነት መንፈስ እንደሆነላችሁ አታውቁም ነው። በጣም ለምን ከምንጠነቀቅበት ነገር በሰዎች ላይ ክፉ እንዲመጣ መጸለይ በደል ነው። ጌታም ደግሞ ከምን መንፈስ ነው ያለው? ከክፉ መንፈስ። ምን አይነት መንፈስ ማለት? ትልቅ ጥንቃቄ ማላጅ ጸላይ ሰው ሊያደርገው ከሚገባው ነገር በሰዎች ላይ ክፉ እንዲመጣ መጸለይ አይገባም። አሁን ግን መድረኮቻችን ሁሉ አገልግሎታችን ብዙ ቦታዎች ላይ አሜን፣ እንደውም ከመቀመጫ ብድግ አድርገን አሜን የምንለው በእንደዚህ አይነት ጸሎቶች ነው። ከክፉ ጋር ግን እንስማማለን ማለት አይደለም። መንፈሱንና ማንን መለየት ያስፈልጋል? ሰውየውን መለየት ያስፈልጋል። ከመንፈሱ ጋርማ ለዘላለም ጸበኞች ነን፣ አይሳካለት። መንፈሱ ያረፈባቸው ሰዎች ግን ለማይማረኩ እና ይሄን በጣም መለየት መቻል አለብን ስንጸልይ። በቅርቡ በጣም ዛሬ እንኳን ጠዋት ስንመጣ አንስቼ ነበር ከወገኖች ጋር እና አንድ ቀን በጣም አመመኝ። በጣም ያመመኝ አንዲት እህት፣ በጣም የማከብራት እህት እንዲህ ብላ ጸለየች የሚል ሰምቼ በጣም አመመኝ። በዶክተር አብይ ጉዳይ ነው እና ስለሱ ምንም ብትጸልይ ችግር የለም፣ እግዚአብሔር ይጠብቀዋል። ግን ጸሎቷ ውስጥ ምን አለ የሰማሁት? ይሄ ሰው ምድርን እያተራመሰ ያለ ዘር አይውጣለት። ልጆቹ ምን አደረጉ? አባባል ይገባቸዋል። ክፋታችን እስከምን ድረስ የሚሄድ ነው? ክፉ ነው እንደዚህ አይነት ነገር የሚሄደው። ወገኖች ውስጥ እንደዚህ አይነት ጸሎት እንኳን አሁን በጣም አመመኝ የዛለታ በጣም ለምን ስለማቅ። ዛሬ እንደዚህ አይነት ጸሎቶች የት አሉ? ቤተ ክርስቲያን ውስጥ አሉ። እኛ የተጠራ ነው ሰዎች እንዲከናወንላቸው ምን እንድናደርግ ነው? እንድንጸልይ ነው። ክፉ ግን በኢየሱስ ስም ማንኛውንም ሰው አይጠቀም። ምናልባት ምልጃ ላይ ስንማር የምናነሳቸው ነገር አሉ። ስልጣን ላይ ያሉ ሰዎችን እንዴት ክፉ ሊጠቀም እንደሚችል እሱን እናነሳለን። ምልጃ መንፈሳዊ ውጊያ ስንማር ነው በአብዛኛው የምናነሳው። ግን በሰዎች ላይ ክፉ እንዲመጣ መጸለይ በጣም ትልቅ በደል ያለበት ጸለይ ነው። የቆየሁት ያለ ምክንያት አይደለም። እዚህ ጋር በጣም ልንጠነቀቅበት የሚገባ ነገር ነው። ሰዎችን ልንባርክ እንጂ ልንረግም አልተጠራም። በኢትዮጵያ ውስጥ እንደ እንጦጦ መካነ ኢየሱስ ቤተክርስቲያን ጸሎት የተደራጀበት ቸርች አላውቅም። በጣም ጠንካራ ጸሎት አላት ተብሎ የሚባለው ሙሉ ወንጌል ቸርች ነች። በተለይ አዲስ አበባ ሙሉ ወንጌል በነበረ ጊዜ በጣም ብዙ ሰዎች አሉ፣ በጣም የተሰጡ ሰዎች አሉ። በብዛት በአደረጃጀት ነው ያልኩት። በአደረጃጀት እንደ እንጦጦ መካነ ኢየሱስ ቤተክርስቲያን ጸሎት የተደራጀበት ቤተክርስቲያን አላውቅም። 14 የጸሎት ግሩፕ ነበራቸው፣ 300 አባላት ያሉት በአንድ አጥቢያ ቤተክርስቲያን። የቄስ መሊና መልእክት ከዛ ጸሎት ይወጣ ነው። አንድ ጊዜ በሲኖዶስ ሪፖርት ሲቀርብ 300 የጸሎት አገልጋዮች አሉን አሉ። በስልጠናም በተለያየ ምክንያት ከዛ በኋላ ሄጄ አውቃለሁ። በጣም የተደራጀ ስለ መድረክ የሚጸልይ ያለ፣ ስለ ሽማግሌ የሚጸልይ ያለ፣ አጋንንት ያለበት ሰው ሳይወድቅ እንዳይወጣ የሚጸልይ ያለ፣ ቢወጣ እንኳን ግቢውን አልፎ እንዳይሄድ ደግሞ የሚጸልይ ያለ። በየ2 ወሩ የጸሎት ግሩፑ ጸሎት ርዕስ ምን ይሆናል? ይቀያየራል። በጣም ስትሮንግ የሆነ የጸሎት አገልግሎት የለም። አሁን በነገራችን ላይ የጸሎት አገልግሎት ምን ገደለው ብላችሁ ብትሉኝ የቋንቋ ኮንፍሊክት ተነሳ። ቤተክርስቲያኗ መጀመሪያ እንጦጦ መካነ ኢየሱስ ነው የተነሳው። ሲነሳ ምን የሚል ጸሎት መጣ መሰላችሁ? የኦሮሞ መንፈስ የሚል ጸሎት ነው መጣ። አለ እንደ የኦሮሞ መንፈስ የሚባል አለ እንደ ጠላት የሚገለን እርስ በርሳችን ምን እያደረገ ነው? እያቧቀሰ ነው። በጣም ልንጠነቀቅ የሚገባው ነገር የኦሮሞ፣ የአማራ፣ የትግሬ መንፈስ የለም። መንፈስ ነው። ወንድማችን እንድናቅፍ ብለናል አይደል? 12ቱ ነገዶች ምንጠብቃቸው፣ ምንወዳቸው፣ ማናበላልጣቸው። እንደዛ ካልሆነን ጸሎትን ልንቀጥል አንችልም። እግዚአብሔር ይርዳ። ማን ያውቃል? ለነገራችሁ ይሄን ብቻ እንድሰሙ ቢሆን ይሄን ፕሮግራም እግዚአብሔር ያዘጋጀው።
በጣም 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 ወገኖቼ ጥንቃቄ ከሚደረግበት ነገር ነቀፌታ ያለበት ጸሎት አንዱ በሰዎች ላይ ክፉ እንዲመጣ መጸለይ፣ የማንወጣው ረጅም ርቀት የምንጎሳቆልበትን ነገር ነው የምናደርገው። ከክፉ ጋር ነው አብረን የምንሰራው። ከክፉ ጋር ቤት ውስጥ የሚሰሩ አሉ ወይ? አዎ። ምን ይላል ቃሉ ራሱ? ቤት ውስጥ የሌሉ ልጆች እኮ አሉ። እናነሳዋለን በቀጣይ ጥቅሱንም ጭምር። ስለዚህ ይሄ ጥንቃቄ ልናደርግበት የሚገባ ጉዳይ ነው ማለት ነው። ሌላ በስጋ ፍላጎት ላይ ተመስርቶ የሚደረግ ጸሎት ነው። በክፉ ትለምናላችሁ፣ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ፣ ምን አታደርጉም? አትቀበሉም። አንድ ሰው እንዲህ ብሎ ቢጸልይ 10 ሚሊዮን ብር ስጠኝና በ5 ሚሊዮን ብሩ ለ24 ሰዓት ጸሎት የምልጃ ማዕከል ገነባለሁ ብሎ ቢጸልይ የተሳሳተው ምኑ ላይ? 10 ሚሊዮን ብር ስጠኝና በ5 ሚሊዮን ብሩ ለምልጃ ማዕከል የጸሎት ማዕከል ገነባለሁ እንዳይቸገሩ በቋሚነት የራሳቸው ነገር እንዲኖራቸው ብሎ ቢጸልይ ምንድነው የተሳሳተው የሰው ጸሎት? እስቲ ብር ስላለኝ ሳይሆን ይሄ ሰው ግማሽ ግማሽ እንካፈል ነው አይደል ያለው? 5ቱን ላንተ 5ቱን ለኔ ነው። በማስራ ውስጥ ማትረፍ ይፈልጋል። በእግዚአብሔር ስራ ውስጥ ማትረፍ። የማንን ልብ ለማራራት ነው የሚጸልየው? እግዚአብሔር አጥቶ ነው እንዴ? በሺ ተራራ ላይ ያለ ሀብቴ ማን ነው? ብሰጥ እባረካለሁ፣ ባልሰጥ ደግሞ እግዚአብሔር የሚሰጥ ሰው ምን ያደርጋል? ያስነሳል። ይሄ ጸሎት እኛ ቤት ውስጥ አለ። ኦርቶዶክስ ውስጥ አይታችሁ እንደሆነ አንዳንድ ሰዎች ሁለት አንድ አይነት ሎተሪ ይገዙና ቁጥሩ አንድ አይነት የሆነ አንዱን ለጊዮርጊስ ይሰጡና አንዱን ኪሳቸው አድርገው ይሄዳሉ። ጊዮርጊስ ለራስ ስትላውጣና ግማሹን እንካፈል ነው። እኛ ጋር ይሄ የለም። በጸሎታችን ውስጥ ግን አለ። በእግዚአብሔር ስራ ውስጥ ምን ማድረግ? መካፈል። እግዚአብሔር ይሄ ሰው እኮ ቢሰጠው የማያደርገው የሚያስፈልገንን ነገር መለመን መጽሐፍ ቅዱሳዊ ነው። ግን ከማን ስራ ጋር አናገናኝም? የእግዚአብሔር ስራ ባለቤቱ ማን ነው? አንዳንድ ጉዳይ እንድንሳል የሚመጣ ነገር አለ። የእግዚአብሔር መንፈስ ስለት ራሱ መጽሐፍ ቅዱሳዊ መሆን አለበት። መንፈስ ቅዱስ የሚያመጣቸው የምንሳላቸውና የተፈጸመልን ነገሮች ሊኖሩ ይችላሉ። ግን ራስን በስጋ ፍላጎታችንን ለማርካት የምንለምነው ነገር ትለምናላችሁ ምን አታረጉም ነው፣ አትቀበሉ። ልመናው ግን የለም አይልም። እንደዚህ አይነት ልመና ለስጋ ፍላጎት የሚሆን ልመና በእግዚአብሔር ዘንድ ምን አይሆንም። ግን ለስጋችን የሚያስፈልገን ነገር መለመን ግን ኃጢአት ነው ማለት አይደለም። እቺ ነገር ለመለመን እንድትደፋፍሩ አንድ ጥሩ ምሳሌ ልንገራችሁ። ምሳሌ ማበዛው እናንተ ጋር እንዲቀር ስለፈለኩ ነው። አንዳንዴ በምሳሌ ጌታም ራሱ በምሳሌ ነበር አይደል የሚያስተምረው፣ ይቀራል አትረሱትም። ለዛ ነው አንድ ጊዜ አንድ ሰውዬ መንግስተ ሰማያት ለጉብኝት ሄደ። ለጉብኝት ሄደና ጎብኝቶ በልጨርሰሃል ተመለስ ተባለ። አልመለስም ማለት ለምንድነው የማትመለሰው? ለጉብኝት ነው የመጣኸው። አይ ለጉብኝት እንደመጣሁ አውቃለሁ፣ ለመመለስ ፍቃደኛ ነኝ፣ ግን እዛ ጋር አንድ መጋዘን አይቻለሁ፣ እዛ መጋዘን ውስጥ ምን እንዳለ ስላላሳያችሁኝ አልሄድም ማለት። አይ እሱን ያላሳየንህ በዓላማ ነው፣ ባታየው ይሻላል፣ እሱን ካየህ ታዝናለህ፣ እኛ ደግሞ ሳታዝን መልካም መልካሙን ነገር አይተህ እንድትመለስ ነው አሉት። በፍጹም አለ። እንግዲህ ተረት ነው እየነገርኳቸው ያለሁት፣ በሰማይ የሚያሳዝን ነገር የለም። እሺ ያሉና ወሰዱት ወደ መጋዘኑ። መጋዘኑ ተከፈተ። መጋዘኑ ሲከፈት በጣም ብዙ ሳጥን አለ። ምንድነው ይሄ ሳጥን ብሎ ጠየቀ። የዓለም ሕዝብ ሁሉ ሳጥን ነው አሉት። እንደውም የኔ ሳጥን የት ጋር እንዳለ በውስጡ ምን እንዳለ ካላየው አልሄድም አለ። ተው ይቅርብህ፣ አንተ ሳጥን ውስጥ ያለውን ነገር ካየህ ታዝናለህ አሉት። በፍጹም እኔ ሳጥን ውስጥ ያለውን ነገር ሳላይ አልሄድም አለ። አልፋቤት ይቀመጥ ምናምን እሱን አትጠይቁኝ፣ ብቻ ወደ እሱ ሳጥን ወሰዱት። የእሱ ሳጥን ተከፈተ። ውስጡን አይቶ ፊቱ ጠቆረ።
በጣም አዘነ። ምን ቢኖርበት ይሆን ሳጥኑን አይቶ የሚያዝነው ፊቱ የሚጠቁረው? ሳጥን ውስጥ ያለው ዳይመንድ፣ ወርቅ፣ ዶላር፣ ዩሮ፣ ፓውንድ። ታዲያ ምን ያሳዝናል? እንኳን በራስ ስም የተመዘገበ የሀብታሙስ ቢሆን ትንሽ የሚችለውን ያክል ምንም አድርጎ አብሶ ወደ መሬት አይደለም የሚመለሰው፣ ይዞ መመለስ ነው እንጂ ምን ያሳዝናል ትሉ ይሆናል። ያዘነው እኔ እዛ በውሃ ጥም ስቃጠል በእኔ ስም ይሄ ሁሉ ሀብት ተቀምጦ እዚህ ምን ይሰራል ብሎ ነው ያዘነው። የሚገርማችሁ የአስጎብኚዎቹ መልስ ነው። አዎ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብሎ ተጽፎልሃል። ስላልተጠቀምክ የራስህን ባጀትም ስላለመንክ እስካሁን አልተጠቀምክበትም ብለው መለሱለት ይባላል። ተሬቴን መልሱ አፌን በዳቦ አብሱ። አደራችሁን ከዚህ በኋላ ሳጥኔ ውስጥ ያለውን ብላችሁ እንዳትጸልዩ። ግን እግዚአብሔር ለኛ ባጀት አለው የለውም? እግዚአብሔር ባጀት አለው። አንዳንድ ጊዜ ባጀቶቻችን በጠላት ሊያዙ ይችላሉ። የዳንኤል ጸሎት እንደተያዘው ማለት ነው። እሱን እንዳለ ሆኖ ባጀት ግን አለው የለው? የምንፈልገውን ሳይሆን የሚያስፈልገንን እግዚአብሔር ይሰጠናል። ስለዚህ ለመለመን ምን መሆን የለብንም? መፍራት፣ ማፈር፣ መሸማቀቅ የለብንም። ለምንለምነውን ነገር ለማግኘት ምንም በእግዚአብሔር ስራ ማስታከክ የለብንም። እንለምናለን፣ እንቀበላለን። ግን በእግዚአብሔር ስራ ምንም ማካተት ማስታከክ የለብንም። እሱን ለማለት ነው። ሌላው ለስኬታማ ጸሎት አስፈላጊ ነገር ይቅር ባለ ልብ መጸለይ ነው። ይቅር ባለ ልብ መጸለይ ስኬት ነው አይደል የምንፈልገው? የእግዚአብሔር ቃል ሲናገር ለሰዎች ኃጢአታቸውን ይቅር ብትሉ የሰማያዊ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ምን አያደርግም? ኃጢአታችሁን ይቅር አይልም። ይሄ ቃል ከሚሻር ሰማይና ምድር ቢሻሩ ከጸሎት ጋር ደግሞ ስናየው ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ነገር ቢኖራችሁ ምን በሉት? ይቅር በሉት። በሰማይ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለ አባታችሁ ኃጢአታችሁን ምን አይልም? ኮንዲሽናል ነው አይደለም? መጀመሪያ ይቅር ማለት ያለበት እግዚአብሔር ነው? እኛ ነን። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ የሰማይ አባታችሁ ያደርግባችኋል፣ እሱም ይቅር አይላችሁም። የእኛ ግን ጸሎት እንዲህ ነው ወይ ነው? ቢያንስ የሐዋርያት ጸሎት እንጸልያለን አይደል? ስንጸልይ ምን ብለን ነው የምንጸልየው? የበደሉንን ይቅር እንደምንል በደላችን ምን በለን። እኛ ጋር ችግር ስለሌለ አንተም ችግራችን ምን በለን፣ ይቅር በለን ነው። ግን የለንም፣ ከሰዎች ጋር ችግር የለብንም። እንደውም እንዲህ ነው የሚመስለኝ እኔ ወደ እግዚአብሔር ስንመጣና ወደ ሰው ስንመጣ፣ ወደ ሰው ስንመጣ ወንድሜ ስም ማን ነው? ከፍ ያለው ከኔ ጋር ለመኖር ከፈለግ እኔ እንደዚህ ነገር አልወድም፣ እንደዚህ ነገር አልወድም፣ እንደዚህ ነገር አልወድም፣ ተከባብረን እግርህን ሳታስረዝም ሳትረግጠኝ አብረን መኖር እንችላለን። ከሰው ጋር የምናደርገው ስምምነት ነው። እኔ እናንተ አብረን መኖር የምንችለው በዚህ አመሌ እንዳትመጣብኝ ተከባብረን አክብሬህ አብረን ምን ማድረግ እንችላለን? መኖር። ከሰው ጋር የምናደርገው ስምምነት ይሄን ነው። ወደ እግዚአብሔር ጋር ግን ስንመጣ እንዲህ ነው የምንጸልየው። ጌታ ሆይ እኔ እናንተ የምንኖረው በአንተ በማያልቅ ምሕረትና ቸርነትህ፣ በእኔ ደግሞ በማያልቅ በደሌ ነው። የኔም በደል ምን አያረግም? አያልቅም። ያንተ ምሕረት ምን አያረግም? አያልቅም። ዛሬም ይኸውልህ ከጠዋት ጀምሮ ጠዋት ታክሲ ስሳፈር ከወያሌው ጀምሮ ቢሮ ስገባ ከከሌ ጋራ ምናምን መብራት ኃይል ልከፍል ሲሄድ ከዚህ ጋራ ስጋጭልህ እያለሁና በማያልቅ በምህረት ምን በለኝ ይቅር በለኝ። ወደ ማ ስንመጣ? ወደ እግዚአብሔር ስንመጣ። ወደ ከፍ ያለው ስንመጣስ ተከባብረን ይቻላል። እኔ ወንድሜን ይቅር ስል ነው እግዚአብሔር ምን የሚለኝ።
እኔና ወንድሜ አብረን የምንኖረው እየተጋጨን ነው። ወንድምህ ቢበድልህ ነው አይደል የሚለው? ወንድምህ ቢበድልህ ማለት ወንድምን ምን ያደርጋል ማለት ነው? ይበድላል። በዚህ ምድር ላይ ስንኖር ሳንበዳደል መኖር አንችልም። ሰዎች ሳይበዳደሉ መኖር የሚችሉት የት ነው? የት ነው? ሰማይ አይደለም። ሰዎች ሳይበዳደሉ የሚኖሩት የዮሴፍ ጓሮ ብቻ ነው። እዛ ሄደን ካስቀመጥናቸው ጊዜ ጀምሮ ተጣልተው ያውቃሉ? ፍርድ ቤት ሄደው ያውቃሉ? ህይወት ስለሌለ። ህይወት ካለስ መጋጨት መስት ነው። ህይወት ካለ እንበዳደላለን፣ ግን አብረን እንኖራለን። ይቅር ማለት የክርስቲያን ምንድን ነው? ግዴታ ነው። አሁን ትልቁ ክሮኒክ በሽታችን ምን አለ ማለት ነው? ይቅር አለ ማለት ነው። እቺ ጀበና በእሳት እዚህ ጋር ሲነድባት መጀመሪያ የምትተነፍሰው በየት ነው? በዚች በኩል ነው የምትተነፍሰው። ትንሽ ቆይታ እየጋለች ስትሄድ በየት መተንፈስ ትጀምራለች? በዚህ መተንፈስ ትጀምራለች። ትንሽ ቆይታ ምናልባት እህቶች ጫወታ ይዘው ከዘነጓት ማስጠንቀቂያ ትሰጣለች። ከመገንፈሏ በፊት ዱ ዱ ዱ የሚል ድምፅ ታሰማለች። አቴንሽን ስጡኝ፣ እየጋልኩ ነው፣ ሌላ አደጋ ከመከሰቱ በፊት ጥንቃቄ አርጉ ብላ ድምፅ ታሰማለች። አሁንም ጫወታው ብሶባቸው አቴንሽን ቢከለክሏትስ? ትገነፍላለች። ትገነፍልና ቡናውም ይፈሳል፣ ከሰሉም ይጠፋል። ተስፋ የሚጠብቀውም የቡና ተስፋውን ይቆርጣል። በደልም እንደዚህ ነው። መጀመሪያ በደል እሳቱ ነው። ሰዎች የሆነ በደል ሲያደርሱብን መጀመሪያ በትንሹ መተንፈስ እንጀምራለን። ምንድነው? እከሌ እኮ እንዲያረገችኝ እያልን። መሰረተ ክርስቶስ ቤተክርስቲያን አንድ የሚገርም ትምህርት አላቸው። ጥላቻ በካይና ተላላፊ ነው የሚል። ጥላቻ መጀመሪያ እኔ ጋር ይጀመራል። ለሌላው ምን ያደርገዋለሁ? አጋባዋለሁ። ያ ለሌላው ያጋባዋል። ጥላቻ በካይና ምንድን ነው? ተላላፊ ነው። ከዛ ሰውን ለሰው መበከል ሲንጀምር ከኛ ግሩፕ ጋራ ሌላው ሲሰለፍ፣ ከዛው ጋራ ግሩፑ ሲሰለፍ ትንሽ ቆይቶ የግለሰብ የነበረው ጸብ ወደ ግሩፕ ጸብ ያድጋል። የግሩፕ ይሆናል። ቤተክርስቲያን ውስጥ የተከሰቱ ችግሮች በሙሉ በግሩፕ ሰው ተጣልቶ አይደለም፣ ግለሰቦች ናቸው የጀመሩት። ቆይ አሳያለሁ የተባባሉ ሰዎች ከነሱ ጀርባ ስንሰለፍ የምን ጸብ ሆነ? የግሩፕ ጸብ ይሆናል። መደረግ ያለበት ግን በቁጣችሁ ምን አይግባ ነው። መጀመሪያውኑ ችግር ሲፈጠር ችግሩን ምን ማድረግ? መፍታት፣ መተው። ካሳደር ነው እያሰነበት ነው ከሄደ ክሮኒክ እየሆነ በሽታ እየሆነ እያደገ ይመጣል። ስለዚህ ጸሎታችን ይከለከላል አይከለከልም? ስለዚህ መደረግ ያለበት ለመንፈሳዊ ጤንነት ይቅርታ ነው፣ በጤና ለመኖር። ጉዳዩን ማመንዠግ ወይም ደግሞ ማሳደር ቀስ በቀስ ህይወታችንን እየበላው ይሄዳል። ጉዳዩን መቅበር አንድ ቀን ይፈነዳል። ትቸዋለሁ የሚሉ ሰዎች አሉ። የእንትናን ጉዳይ ትቸዋለሁ እውነት አይደለም። ጅራፉን ለማን አቀብያለሁ ማለት ነው? ለእግዚአብሔር አቀብያለሁ ነው፣ ለሚቀጣልኝ ከጀርባው ያለው ሀሳብ ማለት ነው። ስለዚህ መደረግ ያለበት መፍትሄው በይቅርታ እንደ አካል አብረን